አዲስ አበባ የኢትዮጵያ ዋና ከተማ 100 ምናምን ዓመት ዋና ከተማ የነበረች ቦታ 100 ምናምን ዓመት ከየሀገሩ ከየክልሉ ከየጫፉ መጥቶ ሀብት ያፈሩበት አንዳንዶች ተሸካሚ ሆነው አንዳንዶች ልሳኝ ሆነው አንዳንዶች ደግሞ ደጅ ተኝተው አንዳንዶች ተዋግተው ለሀገራቸው ድንበር ላይ ድንበርን ካልጠበቅ መሀሉ አይጠበቅም ህይወታቸውን ሰጥተው አንዳንዶች ከጫማ መጥረግ ጀምሮ ሀብት አፍርተው ያቀኗትን ከተማ ሜዳው እንደ ማንኛውም ቦታ ሊሆን ይችል ነበር እኮ አዲስ አበባ እንደ ማንኛውም ቦታ ሊሆን ይችል ነበር። የሆነ ገጠር ውስጥ እንዳለ አንድ ቦታ እህል ብትተክልበት የማያበቅል ቦታ ወይም ደግሞ ድንጋይ ብቻ አሸዋ ብቻ እንደሆነ ቦታ ሊሆን ይችል ነበር። ሰዎች ናቸው ከተማዋን ያሰለጠኗት። ሰዎች ናቸው መሬቱን ዘመናዊ ያደረጉት። ሰዎች ናቸው ውድ ያደረጉት ቦታውን። እነዛ ሰዎች ደግሞ ከተለያየ ቦታ የመጡ ናቸው። ዛሬ የነዛን ሰዎች ልፋት የነዛን ልጋ ትውልድ እኮ ነው የለፋው። 1 4 5 ትውልድ እኮ ነው የለፋው አዲስ አበባን ለማቃናት። እና የሆነ ሰው ዛሬ ተወልዶ የሆነ ቦታ የዛሬ ስንት ዓመት የኛ ነበር የሚል ወሬ ያው ይዞ ሌሎቻችሁ መውጣት አለባችሁ ማለት አለበት። ወይም ደግሞ እኛ እንደው ባለቤት እናንተ እንደ ጭፍራ እንደ ሎሌ ነው መኖር ያለባችሁ ማለት አለበት። ያ ነው ትርጉም እኮ። አዲስ አበባን ኦሮሚያ ውስጥ አስገባለሁ ማለት ሌሎቻችሁ የኛ ተገዢ መሆን አለባችሁ። በዚህ ከተማ ላይ እጣ ፈንታ የላችሁ፣ እኛ የፈቀድንላችሁን ብቻ ነው የምታገኙት እያላችሁን እኮ ነው። ከነገ ወዲያ ደግሞ ደቡብ አፍሪካ ላይ ውጡ እንደተባሉት ኢትዮጵያዊ ውጡ ትሉናላችሁ። ለምን ብላችኋል? አርሲ ላይ ስትሉ አይተናል። ሌሎች ቦታዎች ስትሉ አይተናል። እንወዳችኋለን። ለሁላችንም ይበቃል። የጋራ ነገራችን ግን የጋራ ነገር ነው። ሲሆን እስከፈለግንና እስከወደድን ድረስ ኢትዮጵያ ውስጥ ከጫፍ እስከ ጫፍ የመኖር መብት ነበረ፣ በሞራልም በሕግም። አይ ሰው በጣም ሰልፊሽ ስለሆነ ዘመኑ ስለተበላሸ ፖለቲካው ስለተበላሸ ክልል የሚል በሽታ በብሔር የተቀናጀ ስለመጣ አይሆንም ከተባለ የጋራ መሆናቸውን አምነን ሁሉም ሰው እንደ ችሎታው እንደ ብቃቱ ተወዳድሮ ስራ የሚሰራበት ቦታ የሚኖርበት፣ የሚታከምበት፣ የሚማርበት፣ ልጆችን የሚያሳድግበት ቦታ መሆኑ ለሁላችንም ጥቅም አለው። እኛ እንሆንና ትኖራላችሁ እናንተ እንዴ? አየን እኮ ኦኬ። ይሄ ባይሆን ምንድን ነው የሚሆነው? እንረብሻለን ምናምን ሊሆን ይችላል። ሌላው እንደማይረብሽ እንዴት እርግጠኛ ሆናችሁ? አለመረበሽ ከስልጣን የሚመጣ ነው። ባይዞ አንድ ማህበረሰብ ካልረበሸ ከስልጣኔ የተነሳ ነው። ቶለሬት አድርጎ ነው በቃ ይሄ ነገር ሊያልፍ ይችላል፣ ይሄ በትምህርት ሊቀየር የሚችል ነገር ነው፣ በጊዜ የሚቀየር የሚችል ነገር ነው ሲል ነው እንጂ ሰው እንዴት አንዱ ደፋርና አንዱ ፈሪ ማድረግ ይቻላል? ሰው ከሆነስ እስካሁን የት ነበራችሁ? እና ይቺ እኔ ባጥመኝ ነገር ይቺ ጀግና የምንጫወታት ነገር ነው። ኢትዮጵያ ውስጥ ጀግና የሆነና ያልሆነ ብሔረሰብ የለም። የሚጣብህ ጉዳይ ነው ጀግና የሚያደርግ ኮዝ ነው። መገፋትን መጠቃት ነው። መግቢያ ማጣት ነው። ሞኝ መሆን የለብንም። ደግሞ አብረን የኖርን ስለሆነ ይህን ያህል የተጋነነ ልዩነት እንደሌለ እናውቃለን። አንዳንዶቻችሁ ጀግና የምትጫወቱት ነገር ያው ነበርን አይደለ? እንዲህ አብረን ነበርን እኮ ለረጅም ዓመታት ነው አብረን ነው ለ1000 ዓመታት። ምን የተለየ ነገር አለ በኢትዮጵያ ውስጥ? አንዱ ብሔርና ሌላው ብሔር ምንም የለም። ስም ብቻ ነው። አፈ ታሪክ ነው ያለው።
የሆነ ጊዜ የሆነ መንግስት ስልጣን ይዛል፣ ቴሌቪዥን ሬዲዮኑ ስለሚቆጣጠረው ስለ ራሱ ብቻ ያወራል። ያኔ በኢህአዴግ ጊዜ ይደረግ የነበረው የደርግ ወታደሮች እንዴት እንደተማረኩ ምናምን በየቀኑ ለ20 ዓመት ለ27 ዓመት ያሳይ ነበር። ያን ጊዜ ከኢህአዴግ የተማረክ የለም፣ ይማረካል፣ ግን መንግስት አያሳይም። የደርግ መንግስት አላሳየንም። ግን መንግስት የሆነ ቦታ ሄድና ያጥቃል። አራዶች የሚሉት ነገር አለ፣ መንግስትና ጡት መውደቁ አይቀርም የሚል አራዶች አባባል አለ። ይቅርታ አድርጉልኝ ቃላቱ። የስ አንድ ልጃገረድ ገና አዲስ አፍላ እድሜዋ ላይ የነበራት ጡት ልጆች ከወለደች በኋላ 2-3 ካጠባች በኋላ እንደዛ አይሆንም። አዲስ አበባ የሁላችንም ይበቃናል። ድሬዳዋም የሁሉም ነው መሆን ያለበት። ምናልባት በድሬዳዋ ባለቤትነት የሚከራከሩት 2 ማህበረሰቦች ይሆናሉ። የኦሮሞ ማህበረሰብ እና የሶማሌ ማህበረሰብ ሊሆን ይችላሉ። ግን በርካታ አማራ እዛ አለ፣ በርካታ ጉራጌ እዛ አለ፣ ከየብሔሩ አለ። ስለዚህ የጋራ ቢሆን ምን ችግር አለ? ምን ይጎዳቸዋል እናንተ? እና የማይጸና ነገር አታርጉ። የሆነ ነገር አድርገህ ጸንተህ አይጸናም፣ ሌላ ሰው ይቀይረዋል። አሁን ይህን ነገር መንግስት በተጽዕኖ ስልጣን አለኝ ብሎ አዲስ አበባን ኦሮሚያ ውስጥ ቢያስገባውና ፊንፊኔ ቢለው አሁን ህዝቡ ዝም ሊል ይችላል። ግን ትግሎች እየተፏፏሙ ይሄዱና የሆነ ኃይል አሸንፎ ሲመጣ የመጀመሪያ ታርጌቱ ያን መቀየር፣ ወደ ድሮ መመለስ። ስለዚህ በዚህ መሀል ላይ ዳሜጅ ይፈጠራል። አንዳንድ ከተማዎች ሱዳን፣ አንዳንድ ቦታ እንዳየነው የከተማ ውስጥ ውጊያ ኢትዮጵያ ውስጥ ብዙ ጊዜ አይደረግም። እኔ ኢትዮጵያ ውስጥ የምኮራበት አንድ ነገር የእርስ በርስ ጦርነት ላይ ከተሞች ሲጎዱ አላይም። ለምን? አስተዋይ ነን። እዛ ቦታ ላይ ስንደርስ በቃ ሪያሊቲ እንቀበላለን። የጋራ እንትናችንን አናፈርስም። አልፎ አልፎ ቦታዎች ትንሽ ከተማዎች ላይ ቢፈጠርም ትልቅ ከተሞች ላይ አሁን ለምሳሌ ያ ሁሉ ጦርነት ሲካሄድ መቀሌ ላይ የተደረገ ብዙ ነገር አላየንም። ያ ሁሉ ጦርነት ሲደረግ ወይ ባህር ዳር ወይ ጎንደር ወይ ደሴ ውስጥ የተደረገ እንደዛ ነገር አላየንም። ያ ሁሉ ጦርነት ሲደረግ ወለጋ ውስጥ የተደረገ ነገር አላየንም። ያ ምንድን ነው የሚያሳየው? ትንሽ ኮንሽስ መሆናችን ነው የሚያሳየው። በቃ የሆነ ወሳኝ ቦታ ላይ ስንደርስ ማናረጋቸው ነገሮች አሉ ማለት ነው። ይህን ሴታችንን መጠበቅ አለብን። ይህ እንዲህ ካረግን ግን ካስቆጣ ነው ሰው አገርህ አይደለም ካልነው ግን አገሬ ካልሆነ ምን ቸገረኝ ማለት ይጀምራል ሰው። አዲስ አበባ የሁሉም ሀገር ነው፣ የሁሉም ብሔር ብሔረሰብ ነው። በበለጠ ደግሞ የተወላጆቹ ነው። ከየትም ይምጡ፣ ከየትኛውም ነገድ ይሆኑ ትዝታቸው ነው፣ ህይወታቸው ነው። ሌላ እውቀት የላቸውም፣ ሌላ እይታ የላቸውም፣ ሌላ ሰፈር አያውቁም፣ የትም ኖሮ አያውቁም። ይወዱታል፣ እስትንፋሳቸው ነው። አንተ አይተው ማታውቀው ቦታ ነው አዲስ አበባ ፊንፊኔ ነው ብለህ የሌላ ክልል ውስጥ መግባት የምትለው። እሱ ግን አያቱም ቅድመ አያቱም እዛ ነበሩ። ይሄ ነው ሪያሊቲ። ጉልበት ስላለህና ለጊዜው ሁኔታ ስለፈቀደ ሁሉ ነገር አታረግም። የሚዘልቅ ነገር ነው ማድረግ ያለብህ። አንተ ብታልፍ ልጆች አሉ። በዚህ ጉዳይ ላይ ያለኝ ሀሳብ ይሄ ነው። ይቅርታ የአነጋገር ስልት ወይ ደግሞ የመቆጣት ስሜት ወይ ጮክ ብዬ ከሆነ ይቅርታ። አዲስ አበባ ላይ ግን ሴንሲቲቭ ነው።